ሚስተር ቢስት ማለት የዓለማችን ታላቅ ዩቲዩበር ሲሆን በየቀኑ በብዙ ሚሊዮን ሰብስክራይበሮች ያገኛል። እንዲሁም የእሱ የህይወት ታሪክና ከሱ እንወስዳቸው ፖይንቶች ዛሬ በዚህ ቪዲዮ አሳያቸዋል። አብራችሁ እስከ ቪዲዮ ድረስ ቆዩ። ሚስተር ቢስት ዩቲዩብ የጀመረው በፌብሩዋሪ 2012 በ20 ነው። ካሮላይና የተወለደው። የመጀመሪያው ክሬታ አካውንት ያደረገው ቤስት 5TY የሚባለው በአንድ ማይክሮፎን እና በአንድ ኮንቴንት የጌሚንግ ቪዲዮ ነው የጀመረው። ጌሚንግ ፋይቲንግ ያደረገ ነው የጀመረው ማለት ነው፣ ቪዲዮ ማለት ነው። ከዛ በፍጥነት ሰብስክራይብ ምናምን ማን የጀመረው ያኔ ነው ቻለ ካላችሁ በሰብሰብ ነው የጀመረው ማለት ነው። ነው በሰብሰብ ነው የጀመረው። አስቡት እና 100 ሰብስክራይበር 200 ሰብስክራይበር እኔ ኤክስቼንጅ ያደረገ በሰብሰብቱ እንደዚህ ማግኘት ጀመረ ማለት ነው። በአንድ በኩል ሰብስክራይብ ይጨምራል፣ በአንድ በኩል ደግሞ ሰብስክራይብ ይቀንሳል። ያም የሆነበት ምክንያት ሰብስብ አንድ ሰው የእናንተ ቻናል ሰብስክራይብ ያደርጋል፣ እናንተም የሱ ቻናል ሰብስክራይብ ታደርጋላችሁ ማለት ነው። ግን ቪዲዮ በዚህ መሀል አይታይለትም ማለት ነው። ስለዚህ ያለው ገንዘብ ከንትን ብሎ ጨማምሮ በሰብሰብቱ 7700 ሰብስክራይብ አገኘው ማለት ነው፣ ባጭሩ ማለት ነው። ቪው ግን 10 ቪው። ይሄን ከዩቱብ በጣም ዴንጀር ነው፣ አደገኛ ነገር ነው። ይሄ ጤነኛ ያልሆነ እንትን ነው ማለት ቻናል ነው ማለት ነው። 5TY ድሌት አደረገው ማለት ነው በ2012 25 ላይ ቻናሉ ድሌት አደረገው ማለት ነው። I realized sub for subs not a good idea. I realized all the time I wasted on it. Never to be heard. አዲስ ቻናል ከፈተ ማለት ነው። ይህም ቻናል ዛት ዱድ ይባላል። የመጀመሪያ ቻናል ነው። የመጀመሪያ እንትን ነው ማይንክራፍት ፕሌይ ነው የሚጫወተው እዚህ ቪዲዮ ላይ ማለት ነው። እና የመጀመሪያው ቻናሉ 232 ቪው አገኘ ማለት ነው። ዛዱ የሚባለው እንትን አንፕሮፌሽናል የማይረሳ ወይም የማይስታወስ ነው። ቼንጅ አደረገው ማለት ነው። ሚስተር ቢስት 6000 አደረገው ማለት ነው ቻናሉ ማለት ነው። ቼንጅ ማድረግ ጀመረ። ሚስተር ቢስት 6000 የምትለው አይኮን መጠቀም ጀመረ ማለት ነው። 100 የተመረጡ ቪዲዮዎችን ፖስት ማድረግ ጀመረ። የታዋቂ እንትኖችን ምን ያህል ያገኛሉ የሚሉትን ብሬክዳውን ማድረግ ጀመረ ማለት ነው። መግለጽ ጀመረ ማለት ነው። ማይክሮፎን ኢምፕሩቭ ማድረግ ጀመረ ማለት ነው። በዚህ መሀል የተለያዩ ኢኩዊፕመንቶችን መጠቀም ጀመረ ማለት ነው። እና 100 ቪዲዮ ለቆ 730 ሰብስክራይበር አግኝተዋል። 80,000 ቪው ደግሞ አግኝተዋል ማለት ነው በ100 ቪዲዮ ብቻ ማለት ነው። የተለያዩ ትላልቅ ዩቲዩበሮች እነ ስፖሽ የነ ፒውዲዋይ የእነሱ የሚያገኙትን ገንዘብ መናገር ጀመረ ማለት ነው። የእነሱ ዩቲዩበሮች የሚያገኙትን ገንዘብ እንትን ማለት ጀመረ፣ እንደዚህ መስራት ጀመረ ማለት ነው። ከዛ ደግሞ የመጀመሪያው ፔመንቱ $100 ነበረች የተከፈለው ማለት ነው። ከዩቲዩብ ያገኘው ቪዲዮ መስራት ጀመረ። እንደዛ ያለ ቀስ በቀስ 1,000 ግን መግባት ጀመረ፣ 10,000 ግን መግባት ጀመረ። እዛ እንደዛ ያለ ቼንጅ አደረገው ማለት ነው። ልጁ ቀየረው ማለት ነው። እሱ እንደሚናገረው ከሆነ የተለየ ነው ልጅ ከምጠብቁት በላይ እያለ መናገር ጀመረ። በዛ ምን አደረገ? ቴብሉን በቢላ መቅደድ ጀመረ። እንደዚህ አይነት ክሬዚ የሆኑ ነገሮችን መስራት ጀመረ። ላይቭ ስትሪም ላይ ያን ሰውዬ ማየት ለ24 ሰዓት ማየት እንደዚህ አይነት ክሬዚ የሆኑ ቻሌንጆች ሲጀምር ብዙ ሰብስክራይበሮች ጀመረ ማለት ነው። ከዛ በኋላ ከአንድ ካምፓኒ ደወለለት፣ ኪዩድ የሚባል ኪዩድ የሚባል ካምፓኒ ደወለለትና 5,000 ልስጥ አለው። አይ አልፈልግም 10,000 አጉዳ ብላ አድርገው ይሄ ቪዲዮ ቫይራል ይወጣል ምናምን ብሎ አሳመነው ማለት ነው። እዛ ገንዘቡ ተቀበለ። ለሆምለስ ፐርሰን ሰጠው ማለት ነው $10,000 ማለት ነው። እዛ ቪዲዮ ቫይራል ወጣ። በቀጣዩ እንደዚህ ማድረግ ጀመረ ማለት ነው። ለትዊች ስትሪመር፣ ለኡበር ድራይቨሮች እንደዛ ያለ ሪኢንቨስት እያደረገ እያሻሻለ አሁን ላለበት ትልቅ ደረጃ ደርሷል ማለት ነው፣ በአጭሩ ማለት ነው።
አይሆፕ ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አትርሱ። ይሄኛው ቪዲዮ ተመለከቱት። ብዙ ነገር አለ። ይመቻችሁ።